ዛሬ በጣም ቆንጆና የተለየ የምጣድ ሽሮ ነው የምንሰራው። እዚህ ጋር የምታያቸውን ነገሮች ሁሉ አዘጋጅቻለሁ። ይሄ ዘይት፣ በርበሬ፣ ጨው አንድ ላይ የተለወሰ ነው። እዚህ ጋር እንደምታዩትም ደግሞ ሌላ የምቀላቀልበት እቃ አስቀምጫለሁ። በተረፈ ሽንኩርት፣ ቲማቲም፣ ቃሪያ፣ ነጭ ሽንኩርትን ያዘጋጀሁት ያው ሽሮውን ውሃ ውስጥ ጨምሬው አዋህደዋለሁ። እሱ ላይ ግን የተለወሰውን እዚህ ጋር የበርበሬውን ውህድ እጨምርበታለሁኝ ማለት ነው አንድ ላይ። ከዛ ያው ማዋሃድ ነው የሚጠበቅባችሁ። በቀጭኑ ብታደርጉት ጥሩ ነው፣ ውስጡ የተለያዩ ነገሮች ስለምጨምሩበት ማለት ነው። ልክ እንደዚህ ካቀጠንኩትኝ በኋላ ቀሪው ደግሞ የሚሆነው በደንብ አድርጌ ካዋሃድኩት በኋላ እንዳይጓጉልብኝ ማለት ነው የተዘጋጀውን ሽንኩርት፣ ቃሪያ፣ ቲማቲም፣ ነጭ ሽንኩርቶቹን አንድ ላይ ጨምሮ ደግሞ በተራው አንድ በአንድ ማማሰል ይሆናል ማለት ነው። አዋጅ ከጨረስኩ በኋላ ምጣዴን አስምቼ በደንብ አድርጌ ማሸት ይጠበቅብኛል ማለት ነው። ያው ላዩ ላይ በደንብ ካልታሸ እንዳይዝ ምናምን ማለት ነው። በደንብ ለማዋሃድ ይመቻችኋል እናንተ ምጣዱ በደንብ አድርጋችሁ ካሰሳችሁት። በተረፈ የተዋሃደውን ላዩ ላይ ማድረግ ነው። እኔ ግማሽ ግማሽ እያደረግኩኝ ነው ያደረኩት፣ በአንድ ጊዜ መጨመር አልፈለኩም። ይሄኛው ትንሽ በሰል ያለ ነገር ሲመስለኝ ያኛውን እጨምርበታለሁ። በደንብ እየተዋሃደ ይሄዳል። በዛ ላይ ቀጠን ስላለ አንድ በአንድ ላዩ ላይ ካደረግኩት ሊፈስ ይችላል። እንደዛ እንዳይሆን ይሄኛው ያዝ ያዝ ማድረግ ሲጀምር ከላይ እየጨመርኩበት እንደዚህ እንደምታዩት መንተክተክ ሲጀምር እያማሰልኩት ሄዳለሁ። በዛ ላይ ምጣዱ ደግሞ ኤሌክትሪክ ስለሆነ እንዳይነዝራችሁ በእንጨት ማማሰያ መሆን አለበት የምትጠቀሙት። ማንኪያ ብረት ነገር ምናምን ስትጠቀሙ እንዳይነዝራችሁ። እንደዚህ እንደምታዩት እየወፈረ ያዝ ያዝ እያደረገ ጥሩ ከለር እየሰጠን የመጣው መጨረሻው ስለደረሰ አዝመሪኖ ቃሪያ አድርጌ ቅመሞችን ጨምሬበት ለማውጣት አዘጋጀዋለሁ ማለት ነው። ያው እንደዚህ ካዋሃድኩት በኋላ ለመጨረሻ ጊዜ አልደርሳል እኮ ስማም ለራብ ሊደርስ አልቻለም። ለማንኛውም እንደዚህ የሚያምር ከለር ይዞ ወጥቷል። እውነት ስማ ገና እያየሁት እዚሁ ላይ ራሱ ባጠቅስ ደስ ይለኛል። በስተ መጨረሻ የሚመጣድ ሽሮአችን ወጥቷል። እቺን አቅርቦ መብላት ነው። እንደዚህ እንደምታዩት ከጎኑ በቴስቲ ሶያ አቅርቤዋለሁኝ። በቃ ከለሩ በጣም ነው የሚያምረው። ቃሪያው፣ ሽንኩርቱ ምናምን ከላይ በቃ ከለራቸው ከሽሮ ጋር እስቲዩት እንዴት እንደሚያምር አያምርም? ዋጥ ዋጥ አርኩት። በቃ ዝም ብላችሁ ዋጥ ዋጥ አርኩት። ሽሮ እንደዚህ ተቀናጣ አምሮባት ጣፍጣ ስበላት ለመጀመሪያ ጊዜ። ሽሮ ነው የምትሉ ሰዎች ሽሮ አይደለም። የምጣድ ሽሮ ስሩና ልዩነቱን አጣጥሙ። የምር ማለት ነው። በቃ እንዴት እንደሚጣፍጥ ደግሞ በዛ ላይ ጾም ነው። በቃ ስፔሻል ሽሮ በላችሁ ማለት ነው። በሌላ ከሪቪው ደግሞ እመለሳለሁ። የቤት ውስጥ ምግብ ማውደማችንን እንቀጥላለን።